ሰላም ጤና ይስጥልን እጅጉን የተወደዳችሁ የዮላንሳ ቤተሰቦች በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታ ይድረሳችሁ። ዛሬ ወደ እናንተ የመጣሁት ታክሲ ላይ ያጋጠመኝን አስገራሚ ገጠመኝ ላካፍላችሁ ነው። እስከ ፍጻሜው ድረስ አብራችሁ ይቆዩ። ዛሬ ከስቴዲየሙ ወደ ሳሪስ በመሄድ ታክሲ ውስጥ ተሳፍሬ ነበረ። ለሆነ ጉዳይ ወደ ሳሪስ እየሄድኩ ነበረ። በዚህ ታክሲ ውስጥ ስገባ መኪናው ዶልፊን ነው። ከኋላ ወንበር ላይ ተቀመጥኩኝ። ኋላ ወንበር ላይ ሞልቶ ነበረ ታክሲው። እኔ አራተኛ ሆኜ ነው የተቀመጥኩት። አራተኛ ሆኜ ስቀመጥ ከኔ ጎን አንድ ወንድ አለ፣ ከዛኛው ጎን ደግሞ አንድ ወንድ አለ። ከዛ ወደ መስኮቱ ጥግ ላይ አንድ ሴት አለች። ሴቷና ከሷ ቀጥሎ ያለው ወንድ ፍቅረኛሞች ናቸው። ተቃቅፈው ነው የተቀመጡት። እኔም ፍቅረኛሞች እንደሆኑ ስለገመትኩኝ ፊቴን ወደ መስኮቱ ዙሬ ቁጭ አልኩኝ። ትንሽ ከተጓዝነ በኋላ የሆነ ድምፅ ሰማሁኝ። ምንድነው ብዬ ዘወር ብዬ ሳይ ከኔ ጎን የተቀመጠው ወንድ ወይም ሶስተኛ ሆኖ የተቀመጠው ወንድ በጣም ጮህ ብሎ እያወራ ነበረ። ያቺ መስኮት ዳር የተቀመጠችው የዛኛው ልጅ ፍቅረኛ ሚስቱ እንደሆነች እየጮኸ ይናገራል። ሁሉም ተሳፋሪ ተደናገጠ። ምንድነው የተፈጠረ ብሎ ሁሉም ዙሮ አየ። መኪናው ቆመ። ለመደባደብ ሞከረ። ነገር ግን ያኛው ፍቅረኛ እየተከላከለ ነበረ። ሁለቱንም ሾፌሩ አስወረዳቸውና የት ነው የምታውቃት እየጠየቅኩትኝ። የኔ ፍቅረኛ አይናት አለ። በጣም ሽንጡን ቀጥሮ ተከራከረ። ይሄኛውን ደግሞ እንደገና አንተ የት ነው የምታውቃት ስለው ባለቤቴ ናት አለ። ከተጋባን 2 ዓመታችን ነው። በአንድ ጣራ ስር ነው የምንኖረው። ዛሬ ስራ መሄዴ ነው ብላኝ ነው የወጣችው። እኔም ስራ እየሄድኩኝ ነው። ነገር ግን እሷ ትሆናለች ብዬ አልገመትኩም በፍጹም። ዘወር ብዬ ሳይ እሷ የለበሰች የሚመስል ነገር ስላየሁኝ ነው እሷ ናት እንዴ ብዬ ዘወር ብዬ ድጋሜ ሳያት እሷ መሆኗን ሳቅ ነው። ከዛ በኋላ አካኪ ዘራፍ አለ። ለመደባደብ ሞከረ። ነገር ግን በመካከላቸው ሰው ስለነበረ እንዲደባደብ አልተደረገ። ገላገሉት። ተገላገለ። እንግዲህ ወደሚመለከተው አካል ሂዱ ብሎ ሹፌሩ መኪናውን አስነስቶ ሄደ። ትዳር እንዴት እንደዚህ ቀለለ ብዬ ሳስብ ነበረ። እንዴት ባል ያላት ሌላ ፍቅረኛ ልትይዝ ቻለች? መጨረሻቸውስ ምን ሊሆን ይችላል እያልኩ ሳስብ ነበረ። ይህንን ቻናል የምትከታተሉ ወንድሞቼ እስኪ አስተያየት ስጡበት። ምንድነው የሆነው? ምንድነው የነካን? ለምንድነው ትዳራችንን ሌላ ሰው ጋር አንሆን? የስንት ሰው ህይወት ነው የምናበላሸው? ለምንድነው እኛ ጋር ያለው ነገር የቀለለብን? ለምንድነው በእጃችን የያዝነው ነገር የቀለለብን? ለምንድነው ሳናምንበት ወደ ትዳር የምንገባው? ለምንድነው ሳናስብበት ዘው ብለን የምንገባው? ትዳር እኮ ትልቅ ተቋም ነው። ፍቅር እኮ ትልቅ ነገር ነው። ፍቅር ለምንድነው እንደዚህ የቀለለብን? እንዴት እንደዚህ ልሞጃለ? ትዳር እኮ ልጆች የሚፈሩበት ትልቅ ተቋም ነው። ይቺ ሴትዮ ወይም ይሄ ሰውዬ ነገ ልጆቻቸውን እንዴት ነው ሊያሳድጓቸው ይችሉ? ምን አይነት ልጆች ነው ሊሰጡ ይችሉ? የነሱ ልጆች እኮ እኛ እንፈልጋቸዋለን። የነሱ ልጆች እኮ ከኛ ልጆች ጋር ነው የሚያድጉት። ሁላችንንም ሊሰማን፣ ሁላችንንም ሊቆረቁረን፣ ሁላችንም ይህን ነገር ልናስብበት የሚገባ ነገር ነው። እንደ ቀልድ አግብተን እንደ ቀልድ ልጆችን የምንወልድበት ጊዜ አይደለም። ልጆቻችን ለሀገር ያስፈልጋሉ፣ ለወገን ያስፈልጋሉ፣ ለራሳችን ያስፈልጉናል። ዛሬ ወልደህ በአግባቡ ያላሳደግኸው ልጅ ነገ አንተን አባቴ ወይም እናቴ ሊልሽ አይችልም። በአግባቡ ያሳደግክበት፣ ኢንቨስት ያደረግክበት፣ የለፋህበት፣ የደከምክበት ልጅ ነው አንተን አባቴ ብሎ ሊያኮራ ወይም በስም ሊጠራ የሚችለው። ወንድሞቼ ሆይ በደንብ ልናስብበት የሚገባ ጉዳይ ነው። በደንብ ትኩረት ልንሰጠው የሚገባ ጉዳይ ነው። ትዳር ትልቅ ነገር ነው። ፍቅር ትልቅ ነገር ነው። ዝም ብሎ በዘፈቀደ ታክሲ ላይ የምንጥለው ነገር አይደለም። እቃ እንኳን በጥንቃቄ
ታክሲ ላይ ይዘን ነው የምንሄደው። እንዴት ፍቅርን ያህል ነገር ታክሲ ላይ እንጥላለን? እንዴት ትዳርን ያህል ነገር በየቦታው እንጥላለን? እኮ መጣል ነው። ይሄ እኮ አላግባብ ሆነ ቦታ ላይ ትዳርን መጣል ነው። ህይወትን መጣል እኮ ነው። የሰው ልጅ ህይወት በሶስት ነገሮች የተጣመረ ነገር ነው። በትላንት፣ በዛሬ፣ በነገ። ትላንት ታሪካችን ነው። ዛሬ የኛ ነው የምንሰራበት፣ ጥሩ ነገሮችን የምናሳልፍበት። ነገ ደግሞ የእግዚአብሔር ነው። እግዚአብሔር ነገ ሊሰጠንም ላይሰጠንም ይችላል። ነገን አስበን ሳይሆን ዛሬን አስበን ነው መኖር ያለብን። ዛሬ የሰራነው መጥፎ ነገር ነገ ታሪካችን ይሆናል። ዛሬ የሰራነው ጥሩ ነገር በተመሳሳይ ነገ ታሪካችን ይሆናል። ይህንን ላካፈላችሁ ነው የመጣሁት። አብራችሁ ስለነበራችሁ አመሰግናለሁ። መልካም ጊዜ ይሆንላችሁ።